አንድ ታሪክ ልንገራችሁና እንማርበት። ይህ ታሪክ በሆነ ዘመን ላይ አንድ ሰው በጣም የሚኮራ ሰው ነው። ልብሶቹ የሚያማምሩ ነበሩ። በሰዓቱ በጣም የሚያምር ጀሚል የተባለ ልብስን ለብሶ ይወጣል። ወላኪን ያንን ልብስ ለብሶት የወጣው ከቤቱ ለኩራቱ ነበር። አላህ Subhanahu Wa Ta'ala የሚያምር ልብስ ስንለብስ ይወዳል። ናም ወላኪን ይህ ሰው ይሄንን ሐዲስ ተከትሎ አልነበረም። እናም በመንገድ ላይ እየተንጎባለለ ይሄዳል። ከሱ በላይ ማንም እንደሌለ ይሰማዋል። አንዲት ሴት መጣች። ያችም ሴት ራሷ ላይ ያስቀመጠችው ዕቃ አለ። ያ ዕቃ ቅቤ ነበር። ያንን ቅቤ እየሸጠች ነበር የምትተዳደረው። ናም ያቺ ሴትን ሲያያት ያ ሰው ምንድነው ያሽው ሲላት የሚሸጥ ቅቤ መሆኑን ነገረችው። ናም እስኪ አውርጂው ለየውና መግዛት ፈልጋለሁ አላት። በአጋጣሚ ሆኖ ግን እሷ ከራሷ ላይ ስታወርደው ግማሹ እሱ ልብስ ላይ ወደቀ። በዛ ሰዓት ያ የሚኮራበት ልብሱ በቅቤ ተበከለ። በጣም ተናደደ፣ በጣም ተበሳጨ። የዚህን ልብስ ዋጋ ካልከፈልሽ የትም አትሄጂም ብሎ ዛተባት። እጎዳሻለሁ አላት፣ አስፈራራት። ከዛም ያቺ ሴት ምን ያክል ብር ነው የሚሸጠው አለቃዬ ብላ ጠየቀችው ያንን ሰው። ያ ሰውም 1000 ዲርሃም እንደሚሸጥ ነገራት። ሱብሃንአላህ። ይቺ ሴት መንገር ላይ ያዞረች ቅቤን እየሸጠች የምትተዳደር ሴት ናት። ከየት ልታመጣው ትችላለች? በጣም ተጨነቀች። አረ አለቃዬ ይሄን የሚያክል ብር የለኝም፣ እኔ ራሴንም ቤተሰቦቼንም ማስተዳደረው በዚህ ቅቤ እየሸጥኩ ነው፣ አረት ከየት ላምጣ ብላ ተጨነቀች። ይህ ሰው ግን እሱ ጋር ማይገናኝ የሆነ ንግግር ስለነበር የተናገረችው እኔ በዚህ ጉዳይ አልደራደርም፣ ይህ ልብስ ውድ ልብስ ነው፣ የሚኮራበት ልብሴ ነው። ስለዚህ ይሄንን ልብስ ገዝቼ ወደ ቤቴ መግባት አለብኝ። ይሄንን ልብስ የተጨማለቀ ሆኖ ሰው እንዲያየኝ አልፈልግም ብሎ ዛተባት፣ ተናገራት። ይቺ ሴት የምትሄድበት አጣች። እባክህ ልለምንህ ብላ ለመነችው። ነገር ግን ልመናዋን ሊሰማት በፍጹም አልቻለም። ከዛም ሰዎች ተሰበሰቡ። ሰዎች ይሄንን ጉዷን እያዩ ነው፣ እፍረቷን ቅሌቷን እያዩ ነው። በዛ ሰዓት በጣም ደነገጠች። ሰዎች ሁሉ ከበዋቸዋል። እሷም እንዲህ ብላ ጠየቀችው፣ እባክህ አለቃዬ ሆይ እነዚህ ህዝቦች መካከል አታዋርደኝ፣ አታሳፍረኝ፣ እባክህ ይቅር በለኝ። እኔ ከየትም ላመጣው አልችልም ይህን ገንዘብ፣ እያየህ ነው፣ ምስኪን ነኝ፣ እባክህ ብላ ለመነችው። ነገር ግን እሱ ሊሰማት አልቻለም። ዛቻውን ቀጠለ። ይሄን ካላመጣሽ ዋልሽ ብሎ አስፈራራት። እየፈራች ባለችበት ሰዓት ከተሰባሰቡ ሰዎች መካከል አንዱ ሰው መጣና ጉዳዩን ጠየቃት። እሷም ጉዳዩን ከመጀመሪያ ጀምራ አብራራችለት ለዚህ ወጣት። ይህ ወጣት መልካም ነገሮችን የሚሰራ ወጣት ስለነበር በቃ አይዞሽ፣ ይህን ብር በእኔ ምክንያት ትከፊዋለሽ፣ እኔ ሰጥሻለሁ፣ ትሰጪዋለሽ ብሎ ሰጣት ያንን ገንዘብ። ከዛም እሷ ሰጠችው። ይህ ሰውዬ ትርፍ አገኘና ደስ ብሎት ሊሄድ ሲል ያ ወጣት ግን አስቆመው። ያ ወጣት ያስቆመው ለምን ነበር? ና ተመለስ ብሎ ጠራው። ይህ ሰው ብሬን አግኝቻለሁ ለምን መለስከኝ ብሎ ሲጠይቀው አዎ ብርህን አግኝተሃል አይቻለሁ፣ ነገር ግን ብርህ ሲሰጠህ ልብሱን መመለስ አለብህና ልብሱን መልስልኝ፣ ብሩን እኔ ነኝ ያወጣሁት፣ ልብሱን ማግኘት ፈልጋለሁ ብሎ ጠየቀው። በዚህ ሰዓት የተከሰተው ነገር በጣም ከባድ ነበር፣ አስደንጋጭም ነበር። ይህ ሰው የለበሰው ያንን ልብስ ብቻ ነው፣ የሚኮራውን በዛ ልብሱ ነበር። ይህንን ልብስ አውልቆ ቢሰጥ ራቁቱን ይቀራል። ህዝቦችም አሉ ተሰብስበዋል፣ ያዩታል፣ እፍረተ ገላውን ያዩበታል። በዚህ ሰዓት በጣም ጨነቀው። አይሆንም እንዴ ራቁቴን ወደ ቤቴ ልትልካይ ነው እንዴ ብሎ ተከራከረ። ነገር ግን እኔን አይመለከተኝም፣ አንተ ራቁትን ብትሆንም እኔን አይመለከተኝም፣ ይህ ልብስ የኔ ነው፣ ብሩን ሰጥቻለሁ፣ ልብሱ ይገባኛል ብሎ ሊገፍበት ሞከረ። ነገር ግን ይህ ሰው ቅሌቱን መከናነብ አልፈለገምና በዛ ህዝብ መካከል በቃ ልክፈልህ፣ ምን ያክል ብር ነው የምትፈልገው ሲለው 1000 ዲርሃም ነው የምፈልገው ወይም ልብሱን ነው የምፈልገው አለው። 1000 ዲርሃምማ የሰጠኸኝ ብር ነው፣ አነስ አርገህ ንገረኝ ሲለው በፍጹም አልደራደርም አለው። ኧረ እባክህ ዘንልኝ አለው። ላዝንልህ በፍጹም አልችልም አለው። ይህ የሚኮራ ሰው የነበረው ምን ብሎ ጠየቀው? እባክህ አትበድለኝ፣ እባክህ እየበደልከኝ ነው፣ ሰዎች ፊት እያዋረድከኝ ነው እባክህ ሲለው አዎ ይሄን ንግግር ከዚህ በፊት ይቺ ሴት ጠይቃህ ነበር፣ ነገር ግን ልትሰማት አልቻልክም። አሁን እኔ ምን ብዬ ልስማህና